ዞን 2 ለጽናት አቅም ማሳደጊያና ለረጅም ዕድሜ ጤንነት ሎንጂቪቲ የሚጠቀሙበት የመካከለኛና ዝቅተኛ የሩጫ ስፖርት እንቅስቃሴ ደረጃ ነው። ባጭሩ ሲገለጽ በጣም በቀስታ በመሮጥ የሰውነት መሰረታዊ የጽናት አቅም ኤሮቢክ ቤዝ መገንባት ማለት ነው። ስለ ዞን 2 ሳይንሳዊ መሰረት ጥቅሞች፣ እንዴት እንደሚሰላ እና እንዴት ተግባራዊ እንደሚደረግ። የልብ ምት ዞኖች። የሰው ልጅ የልብ ምት እና የሚያወጣው የጉልበት መጠን በ5 ዋና ዋና ዞኖች ይከፈላል። ዞን 1 ከ50 እስከ 60% ማክሲመም ሀርት ሬት እጅግ በጣም ቀላል፣ ለምሳሌ ረጋ ብሎ መራመድ። ዞን 2 ከ60 እስከ 70% ማክሲመም ሀርት ሬት ቀላልና መካከለኛ በቀስታ በመሮጥ ማለት ነው። ዞን 3 ከ70 እስከ 80% ማክሲመም ሀርት ሬት መካከለኛና ከባድ። ዞን 4 ከ80 እስከ 90% ማክሲመም ሀርት ሬት ከባድ እና የላክቴት መጠን የሚጨምርበት የፍጥነት ስልጠና ነው። ዞን 5 ከ90 እስከ 100% ማክሲመም ሀርት ሬት ነው። እጅግ በጣም ከባድ፣ ሙሉ በሙሉ ከፍተኛ ጥረት ያለበት ማክሲመም ኢፈርት ነው። በዞን 2 ውስጥ ስፖርት በሚሰሩበት ጊዜ ሰውነቶ የሚያስፈልገውን ጉልበት የሚያመርተው ሙሉ በሙሉ በኦክሲጅን አማካኝነት ኤሮቢክ ሜታቦሊዝም ነው። የዞን 2 ሳይንሳዊ ጥቅሞች። ዞን 2 በሴል ደረጃ በሰውነታችን ውስጥ የሚከተሉትን ዋና ዋና ለውጦች ያመጣል። የማይቶኮንድሪያ ቁጥርና ብቃት መጨመር። ማይቶኮንድሪያ የሴሎቻችን የጉልበት ማመንጫ ጣቢያዎች ናቸው። ዞን 2 አዳዲስ ማይቶኮንድሪያዎችን የመፍጠር እና የነበሩትን የማጽዳት የማጠናከር አቅም አለው። ብዙ ማይቶኮንድሪያ በኖረን ቁጥር ሰውነታችን ሳይደክም ረጅም ጊዜ የመንቀሳቀስ አቅሙ ይጨምራል። ስብን ለነዳጅነት ለጉልበት መጠቀም። በከፍተኛ ፍጥነት ስንሮጥ ሰውነታችን በዋናነት የሚያቃጥለው ካርቦሃይድሬትን ነው። ካርቦሃይድሬት ደግሞ በሰውነታችን ውስጥ ውስን ክምችት አለው። በዞን 2 ውስጥ ግን ሰውነታችን ተከማችቶ የሚገኘው ስብ እንደ ዋና ነዳጅ አድርጎ ማቃጠልን ይማራል። ይህም ክብደት ለመቀነስና ያልተገደበ የጽናት ጉልበት ለማግኘት ይረዳል። የደም ላክቴት መረጋጋት። በምንሮጥበት ጊዜ ጡንቻዎቻችን ላክቴት የተባለ ኬሚካል ያመርታሉ። በከፍተኛ ፍጥነት ስንሮጥ ላክቴት በደም ውስጥ ስለሚከማች የእግር ማቃጠልና ድካም ይፈጠራል። በዞን 2 ውስጥ ግን የዘገዩ የጡንቻ እጢዎች ስሎው ትዊች መስልስ ፋይበር ላክቴትን ወዲያውኑ መልሰው አቃጥለው ወደ ጉልበት ስለሚቀይሩት ድካም አይሰማንም። የደም ስሮች መስፋፋት። ወደ ጡንቻዎች ኦክሲጅን የሚያጓጉዙት ጥቃቅን የደም ስሮች ቁጥር ይበዛል። ይህም ለልብና ለሳምባ ጤንነት እጅግ ከፍተኛ አስተዋጽኦ አለው። የራስዎን ዞን 2 እንዴት ያሰላሉ? የእርሶን ዞን 2 ወሰን ለማወቅ 3 ዋና ዋና መንገዶች አሉ። የንግግር ምርመራ። በሚሮጡበት ጊዜ ሙሉ አረፍተ ነገር ሳያቆራርጡ መናገር፣ ከተቻለ በዞን 2 ውስጥ ነው። ወይም በአፍንጫ ብቻ መተንፈስ ከተቻለ አሁንም በዞን 2 ውስጥ ነው። ሌላኛው ቀመር 180 ቀመር ነው። እድሜውን ከ180 ላይ መቀነስ ማለት ነው። ለምሳሌ እድሜው 30 ከሆነ ከ180 ላይ 30 ሲቀንሱ 150 የደቂቃ ልብ አለዎት ማለት ነው። ይህም ዞን 2 ነው የእርሶ ማለት ነው። እና በዞን 2 ሲሮጡ ከ150 ደቂቃ የልብ ምት ማለፍ የለበትም ማለት ነው። የስፖርት ሰዓትና የደረት ማሰሪያ ሀርት ሬት ሞኒተር፣ ስማርት ሰዓት፣ ጋርሚን፣ አፕል ዎች ወዘተ ከደረት ማሰሪያ ቸስትራፕ ጋር በማጣመር የልብ ምቶን በትክክል መከታተል ይችላሉ። የ80-20 ስልጠና ፕሪንሲፕል 80%ን የልምምድ ጊዜውን በዞን 2 ውስጥ ቀስ ያለና ረጅም ሩጫ መሮጥ ማለት ነው። 20%ን የልምምድ ጊዜውን ደግሞ በዞን 4 እና 5 ከፍተኛ ፍጥነት ውስጥ መሮጥ ማለት ነው። ይህ አካሄድ ሰውነት ለጉዳት ሳይጋለጥ ከመጠን በላይ ሳይደክም ወይም ኦቨር ትሬኒንግ ሳይሆኑ በፍጥነትና በጽናት አቅም ላይ ትልቅ ለውጥ እንዲያመጣ ያደርጋል። ተግባራዊ ለማድረግ የሚያጋጥም ትልቁ ፈተና። የዞን 2 ስልጠና ለመጀመር ትልቁ እንቅፋት የስነ ልቦና ወይም ኢጎ ፈተና ነው። በጣም አዝጋሚ መሆን። ወደ ዞን 2 ለመግባት መጀመሪያ ላይ መሮጥ አቁመው መራመድ ሊያስፈልገው ይችላል። አልሰራም የሚል ስሜት። ስፖርት ሰርተው እንዳልደከሙ ሲሰማው ውጤት እንደሌለው ሊመስሎት ይችላል። መፍትሄው ታጋሽ መሆን። ከ8 እስከ 12 ሳምንታት
በዞን 2 የልብ ምት ውስጥ ከቆዩ የልብ ምቶ ሳይጨምር ፍጥነቶ እየጨመረ ይሄዳል። ቀደም ሲል በ140 የልብ ምት በኪሎ ሜትር 8 ደቂቃ ይወስድቦ የነበረ ከሆነ ከጥቂት ወራት በኋላ በዚያው በ140 የልብ ምት በኪሎ ሜትር 6 ደቂቃ መሮጥ ይጀምራሉ። ማጠቃለያ፣ ዞን 2 ለሯጮች ብቻ ሳይሆን ለደም ግፊት፣ ለስኳር በሽታ መከላከል፣ ለክብደት ቁጥጥርና ለአእምሮ ጤንነት እጅግ ጠቃሚ የሆነ የስፖርት አይነት ነው።